የዛሬው የመድፈኞቹ ባለ ታሪክ ጀርባው ላይ 8 ቁጥር አርጎ ይጮት የነበረው ያሁኑ ጋፈራችን የቀድሞ አንበላችን ቦስ ሚኬል አርቴታ ነው። ቫሞስ እያላችሁ ኮሜንት ላይ ጻፉ። 8 ጊዜ እነ ቪዲዮ ኮፒ ሊንክ አድርጉት። ከልጅነቱ እስከ እውቀቱ ድረስ ያለውን የእግር ኳስ ታሪክ ደግሞ እኔ ተረክላችኋለሁ። ፎሎ ማድረግ አይከፋማል። ሚኬል አርቴታ ማርቲን የተወለደው እንግዲህ ሳን ሰባስቲያን የምትባል በስፔን ሰሜናዊ ክፍል የምትገኝ ከተማ ውስጥ ነው። ሳን ሰባስቲያን በጣም ቆንጆ ከተማ ቢች ዳር አላት ምናምን። ስለዚህ ሳን ሰባስቲያን ሲወለድ ልጅ ቢች ዳር ነው እንጂ አስፋልት ላይ የተጫወተና ልጅነቱን ያሳለፈው እና በጣም ጎበዝ ተጫዋች ነበረ በልጅነቱ። ምናልባት አሁን ከምታውቁት ዣቪ አሎንሶ ጋር አብሮ አደጉ ነው። ማን አብሮ አደግ የነበሩበት ሳለ ሁለቱም የዛ አካባቢ ሰዎች እንደሚደግፉት የሪያል ሶሲዳድ ደጋፊ ነበሩ። ህልማቸውም የነበረው ትልቅ ሆነው ለሪያል ሶሲዳድ መጫወት ነበር። የሁለቱም ህልም የኋላ ኋላ ተሳክቷል። ነገር ግን ወደዛ ከመድረሳችን በፊት ስለ ታሪኩ እናወራ። አርቴታም አሎንሶም ገና በ12 በ11 ዓመታቸው አንቲጎኮ የሚባል ቲም ነው መጀመሪያ የገቡት የነበረው በአካባቢያቸው ላይ የሚገኝ ሎካል ቲም ማለት ነው። ሁለቱ ሲጫወቱ ሚድፊልድ ላይ የነበራቸው ጥምረት በጣም የሚገርም ነበርና የዛ ጊዜ የነበረው ኮቻቸው ሲናገር ሪያል ሶሲዳድ ከ12 ዓመት በታች መጥተው እንዴት 5-0 እንዳሸነፏቸውና አርቴታ ከመሃል ሜዳ 6 ተጫዋቾችን ሰነጣጥቆ አልፎ ምናምን ነገር ኳሱን እንዴት ወደ ላይ እንደሰቀለው በተደጋጋሚ አንስቷል። ናቹራሊ በነበረው ታለንት ምክንያት የብዙ ክለቦች አይን ውስጥ መግባት ችሎ ነበር በዛ ሰዓት ላይ ማለት ነው። እድሜው ከፍ እያለ ሲመጣ የቢልባኦ ሰዎች ይፈልጉት ነበር፣ የሶሲዳድ ሰዎች ይፈልጉት ነበር እዛው ባስክ አካባቢ ስለነበረ። ነገር ግን አሎንሶ በ17 ዓመቱ ወደ ሶሲዳድ ከመሄዱ በፊት የተሻለ ፕሮስፔክት ስለነበር በ15 ዓመቱ ከጓደኞቹ አልቫሬዝ እና ያንጓስ ጋር በመሆን ለባርሴሎና ቢ ወደ ላማሲያ ሄደው አቅንተው እንግዲህ የክለብ ካሪየራቸውን ኦፊሻሊ ጀመሩ። በዛ ጊዜ የነበረውን ታሪክም ሲያስታውስ አርቴታ ለ3 ዓመታት ያክል ከፔፔ ሬና ጋር ነበረ ባንክ ሜት ወይም ደግሞ የተደራራቢ አልጋ ላይ ከላይ እናከታቸው ነው ላማሲ ውስጥ የዘለቁት የነበረው። ባርሳ እንደደረሰ በጣም ብዙ ነገር የታለመለት የነበረው የዛ ጊዜ የነበሩ ጋዜጦች ታለንቱን በደንብ ያውቁ ስለነበረ ከማን ጋር ያነሱት እንደነበር ላሳያችሁ። 4x3 ብሎ ባወጣው የነበረው የጋዜጣው የፊት ለፊት አምድ ላይ ማለት ነው ከፔፕ ጋርዲዮላ እና ከዣቪ ጋር ነበር የተቀመጡትና የዛ ጊዜ የነበራቸውን ራሱ ይሄ ቢሸጡ የሚያወጡትን ዋጋ ሲያስቀምጡ ጋርዲዮላ በ15 ሚኬል 4.5 ዣቪ በ4 ነበር። ቤተር ፕሮስፔክት የነበረው ሚኬል አርቴታ ነው። ነገር ግን አመቶች እየሄደው የመጡ ቁጥር የዣቪ አቅም እየጨመረ መጣ። ወደ ዋናው ቲም የነበረው መንገድ እየተዘጋ ሲመጣ ዋናው ተጫዋች ፊት ለፊት ያለው ጋርዲዮላ ነው። ከታች የሚጠበቀው ደግሞ ዣቪ ሲሆን በ2 ዓመት ውሰቱን ሚኬል አርቴታ እግር ኳስ ኬሪየሩን ለማሳደግ ቦታ መቀየር ነበርበት። ማለትም ወደ ፓሪስ ሰን ጀርመን አመራ። በ18 ዓመቱ ሀገር ቀይሮ ረጅም መንገድ ሄዶ የማያውቀውን ቋንቋ ለማውራት ለተዘጋጀው ልጅ ግን አልጋ ባልጋ አልነበረችም። አንድ ሰው ያስፈልገው ነበር። ያ ሰው ደግሞ በቼልሲ እና በቶተናም ቤት በአሰልጣኝነት የምናውቀው ማውሪዚዮ ፖቼቲኖ ነው። ስለ ፖቼቲኖ አርቴታ ሲወራ በጣም ደስ ብሎት ነው የሚያወራው። የዛ ሰዓት ላይ አርቴታ ወደፊት ትንሽ ከፍ ተብሎ እንዲጫወት ተደርጎ ፖቼቲኖ እንደ ሴንትራል ሚድፊልደር ይጫወት ስለነበረ ከጀርባው ምንም እንዳያስብ በቃ እንደ ታላቅ ወንድም ሆኖ ጋይድ ያደረገው እንደነበርና እያንዳንዱ ያጋጠመው የነበረው ነገር በጣም ያግዘ የነበረው ፖቼቲኖ እንደነበር በተደጋጋሚ ገልጿል። በፒኤስጂም ቆንጆ 2 ዓመታትን ካሳለፈ በኋላ የዛ ሰዓት ላይ የባርሳ መንገድ እስከ መጨረሻው እንደተዘጋ ሲያቅ ሪያሊስቲክ በመሆን የመጫወቻ ጊዜ ለማግኘት ወደ ግላስጎ ሬንጀርስ ስኮትላንድ በ6 ሚሊዮን ፓውንድ አመራ። የስኮቲሽ ሊግ ምት የሚበዛው ግርግር ያለበት ግፍ ያለበት ምናምን ጥንካሬ የሚፈልግ ነው። አርቴታ ሲገልጸው ሰርቫይቭ ኦር ዳይ፣ ወይ እዛ ለመኖር የምታደርገውን ታደርጋለህ ወይ ትሞታለህ አይነት ሊግ ነው የነበረውና ወደ እንግሊዝ ፕሪሚየር ሊግ ከመምጣቱ በፊት ጥንካሬው እንዲያዳብር ከወጣት ወይም ከልጅነት ወደ አዋቂነት እንዲመጣ ትልቁ መንገድ የተራመደበት ቦታ እንደሆነ ይናገራል። አርቴታ በስኮቲሽ ልቦች ውስጥ በጣም ትልቅ ቦታ አለው። እዛ የነበረበት ሰዓት ላይ ያንግ ፕሌየር ኦፍ ዘ ይር ተብሎ ተሸልሟል። በየወሩም እንደዚህ አይነት ሽልማቶችን ያገኝ ነበር። ለመጀመሪያ ጊዜ ታሪካዊ የሆነ ሀገር ውስጥ ያሉትን ትሬብል ሲያሳኩ ሬንጀርሶች 3ቱንም ዋንጫ ሲበሉ በጎል ዲፈረንስ ነበረ ዋናውን ሊግ ማንሳት የቻሉትና ጭማሪ ሰዓት ላይ 6-1 ሲያሸንፉ 93ኛው ደቂቃ ላይ ሚኬል አርቴታ ነበር ፔናልቲውን እንዲመታ ኃላፊነት ወስዶ አስቆጥሮ ያን ስኬት ማሳካት የቻለው። በአመቱ መጨረሻም የአመቱ ምርጥ ወጣት ተጫዋች ተብሎ በሊጉ የተሸለመው ማለት ነው። የዚህ ሰዓት ላይ ውስጥ ፍቅር ቢጤ ይዟል ማለት በ2002 ዓመተ ምህረት የሱ ከተማ ከተወለደችው ሎሬና በርናል ጋር እንግዲህ የአንድ ናይት ክለብ ውስጥ አሸሸ ገዳሚ ምናምን ሲሉ ይገናኙልሃል። ከዛ በኋላ ሬንጀርስ በነበረበት ሰዓት ላይ አብረው ለመኖር መጣ። ነገር ግን ማድሪድ ስራ ስለነበረባት ሲመላለሱ ምናምን ነገሮች አልተመቹም። በዛ ጊዜ ደግሞ የሚኬል አርቴታ አባትና እናት በቃ ልንፋታ ነው ምናምን ነገር ሲሉ በእኔ ምክንያት እኔ በልጅነት የዛ ቦታ ስላልነበርኩ ነው ምናምን አይነት የጸጸት ስሜቶች ተሰምቶት ቤተሰቡ እንዳይበተን በማሰብ እንግዲህ ሚኬል አርቴታ ካልኩሌትድ የሆነ ዲሲሽን ወሰደ። የተሰበረውን የቤተሰቡን ፍቅር ለማቀናት የራሱን ፍቅር ለማገዝ እንግዲህ በ2004 ዓ.ም ወደ ልጅነት ህልም ወደ ነበረው ሪያል ሶሲዳድ አመራ። ሪያል ሶሲዳድ ቅድም እንዳልኳችሁ የሱና የዣቪ አሎንሶ ህልም ነበረች። የዚህ ሰዓት ግን በጣም በሚገርም ሁኔታ ዣቪ አሎንሶ በጣም ጸዴ ነገር ላይ ስለነበረ
ቀድሞት አብረው ሳይጫወቱ በዚህ ክለብ ወደ ሊቨርፑል ወደ እንግሊዝ አቀና። በቃ አርቴታ ብቻውን ቀረ። አልቀረማ ቤተሰቦቹ እንደሚፋቱ እርግጥ ሆነ። በዛ ሰዓት የነበረው የመጫወት እድል በጣም እየከሰመ ሲመጣ ሚኬል አርቴታ አዳዲስ መንገዶችን መፈለግ ነበረበት። የዛ ሰዓት ላይ አንድ ሰው ጨዋታ ውስጥ ገቡ። ዴቪድ ሞይስ አርቴታን ያዩት የነበረው ፕሪሲዝን ጨዋታ ላይ ነበር። ቡድናቸው ከሪያል ሶሲዳድ ጋር የነበረው ፕሪሲዝን ጨዋታ ላይ የዛ ሰዓት ላይ ኤቨርተኖች ለቶፕ 4 ለመጨረስ እየተጫወቱ ነበረ። ቶፕ 4 ያን ጊዜ ለመጨረስ አስቡት ለኤቨርተን ምን ያክል ከባድ እንደሆነ። 15 ጨዋታ ሲቀራቸው ግማሽ ዓመት ላይ ነበረ ሱፐር ሚኬል አርቴታ ወደ ቡድናቸው ለመምጣት ቆርጠው የተነሱት። በስድስት ወሩንም ክለቡን ተቀላቅሎ ምን ያላሰፈራቸው አስፈላጊ የሆኑ ጎሎችን እያገባ አሲስት እያደረገ ሱፐር ሚኬል አርቴታ ቶፕ 4 ይዘው እንዲጨርሱ ከሊቨርፑል በላይ ሆኖ እንዲጨርሱ አደረጋቸው። የመጨረሻ ቀን እኛ ሊቬን ወስደን ሃይበሪ ላይ 3-1 አሸንፈን ቆንጆ ፌቨር ሰርተንላቸው ነበር። ከዛ በኋላ ውሰት ውሉ ወደ ትክክለኛ ውል ተጠናቁ በ5 ሚሊዮን ፓውንድ የኤቨርተን ተጫዋች ሆነ። ቦስ የኤቨርተን ልቦች ውስጥ ለመግባት ጊዜ አልወሰደበትም። በ2005 ዓ.ም የኤቨርተን የአመቱ ምርጥ ተጫዋች ተብሎ ከተሸለመ በኋላ በ2006-07 የሱ ምናልባት የኤቨርተን ፕራይምን ማሳለፍ ቻለ። 9 ጎሎችንና 12 አሲስቶችን በማድረግ በአመቱ ማለት ነው የፕሪሚየር ሊግ ምርጡ ሚድፊልደር ተብሎ ስካይ ስፖርትን ያዩ በነበሩ ተመልካቾች ክርስቲያኖ ሮናልዶ ዶ ሳንቶስ አቬሮን በልጦ ነበር የተሸለመ የነበረው ማለት። በዛ አመትም ኤቨርተኖች ዩኤፋ ካፕ ለመጫወት ማለፍ ችሎ ነበር 7ኛ ወጥተው። አመት በዚህ ምርጥ አቋም ሲቀጥል ከቲም ካሂል ጋር የሚገርም አይነት ፓርትነርሺፕ ነበራቸው። ቲም ካሂል ለምታውቁት ከሆነ አውስትራሊያዊ አጥቂ ማለት ነውና አምበል ሆነ አርቴታ ኤቨርተኒያኖች የሚወዱት ዋና አፋቸው ላይ የሚወጣ ተጫዋች ሆነ። ነገር ግን በአስፈላጊ ሰዓት በ2009 ዓ.ም ላይ ጉዳት አጋጠመው ሚኬል አርቴታ። የዚህ አመት ከቼልሲ ጋር ለፍጻሜ ደርሶ ነበር በኤፍኤ ካፕ። ነገር ግን ያን ጨዋታ ሚኬል መሳተፍ አልቻለም። በ2011 ግን ሚኬል አርቴታ ያልታሰበ ነገር ተፈጠረለት። ሴስክ ፋብሪጋዝ እና ሳሚር ናስሪን የሸኙት አርሰን ዌንገር እንግዲህ ቡድናቸውን በደንብ አድርገው አላጠናከሩ ነበር እና ያው የዛ ቀን ማስታወስ ባያስፈልግም ነገር ግን ከዛ ጨለማ ቀን ውስጥ የወጣ ትሩፋት ቢኖር ሚኬል አርቴታ ነው። በጣም በዛ ውጤት በመደናገጣቸው የተነሳ ከገዟቸው ከነ ጆኤል ካምቤል ከነ ካርል ጃኪንሰን ከነ የመሳሰሉ ህፃናት ቀጥሎ እነ ዮሲ ባይናዩን ፐርሜተር ሳከር እና ሱፐር ሚኬል አርቴታ ወደ አርሰናል እንዲመጡ አዘዙ። የዚህ ሳለ አርቴታ የልቀቁኝ ጥያቄውን ለዴቪድ ሞይስ አቅርቦ ክለባችንን መቀላቀል ቻለ። አርትዬ በአርሰናል ቤት ምን ያክል እንደደመቀ እንግዲህ በእኔ እድሜ ያላችሁና ከኔ በላይ ያላችሁ ታውቁታላችሁ። አርቴታ መጀመሪያ ሲመጣ ከፍ ብሎ እንዲጫወት፣ ከዛ በኋላ ካዛ ስትመጣ ለስለስ፣ ከዛ በኋላ ኦዚታ ስትመጣ ድሮ መጀመሪያ የነበረውን ሴንትራል ሚድፊልድ ቦታ ይዞ እንዲጫወት ነበር ያደረገው የነበረው። ያው ዌንገር የዛ ሰዓት ላይ ታክቲካል ሰው ይፈልጉ ስለነበር ማለት ነው ድሬሲንግ ሩም ውስጥ ለመናገር የማይፈራ እያንዳንዱ ተጫዋቾች ልክ እግር ኳስ ኬሪሩ እንደጨረሰ አሰልጣኝ እንደሆነ የሚያውቁለት አርሰን ዌንገር ከየትኛውም ጨዋታ በፊት የራሳችን ቡድን ላይ ብቻ ፎከስ የምናደርግበት የሌላ ክለቦች ዊክ ፖይንት የማናይበትን ባህል እንዲቀይሩ ያደረጋቸው ድንቅ ሰው ነው ሚኬል አርቴታ ማለት። በአመቱ የመጨረሻ ጨዋታ ላይ የመጨረሻ ቀን ላይ የመጨረሻ ሙከራውን ካስቆጠረ በኋላ እያለቀሰ በእንባ ነው የተለየ። እግር ኳስ ኬሪሩን እኛ ጋር ከጨረሰ በኋላ በአመቱ ወደ ሲቲ ሄደ ማግኘት ያሉበት ስኬቶች ካሳካ በኋላ ወደ ቤቱ ተመለሰ። ያለውን መንገድ ታውቁታላችሁ። በዚህ አመት ደግሞ የሱ ድካም የሱ ልፋት በዋንጫ የሚታጀብበት አመት ያርግልን። ሱፐር ሚኬል አርቴታ ይለኛል። ፎሎ ኮፒ ሊንክ ሼር እያደረጋችሁ ይመቻችሁ።